ዛሬ ደግሞ እስቲ ብዙ ሰዎች ከወረዱባት እና ካደነቋት ምናምን በኋላ ጺን ትንሽ ካየሁት ነገር አንድ ነገር ለምንድን ስዬ አንቺ ምንድን ከማን ጋር ነው ያደግሽው? የት ነው ያደግሽው? that's what we missed። ትምህርት ቤት እንዴት ነው ያሳለፍሽው? እስከ ግቢ ድረስ ሃይስኩል ላይ ነበርሽ? ፖድካስት አይቻለሁ፣ ከሰውዬሽ ጋር የነበረውን ነገር አይቻለሁ እና አጋይላ ውስጥ በቃ በጣም ግሬት ውመን ምናምናምና ምን መሰለሽ ይመስለኛል በአንቺ ቤተሰብ እና በልጁ ቤተሰብ መሀል ትንሽ የሀብት ዲስፓሪቲ አለ። so when there is disparity there is imbalance, when there is imbalance there is ችግር፣ ፖላሪቲ ይፈጠራል። ያው በኬሚስትሪ ላስረዳሽ ወይም በፊዚክስ ፖላሪቲ ሲፈጠር አንዱ ወደ አንዱ ይሳባል። ሲሳብ ተጫንኩኝ፣ ምንድነው በቃ ጉዳት ደረሰብኝ፣ ተጨቁኝ ምናምን ይመጣል። ባላንስ ክሬት መደረግ አይችልም። እንጂ ልጁን አንደርስታንድ ያላረግሽው በዛ ጋር ይህን ነገር ሴቭ ልታረግ የሚችልበትን መንገድ አንዳንዴ ችስታ ወንዶች ምናምን ገባት ሴት ምናምን ይጠብሳሉ አለ አይተናል። የሚያደግን ብዙ ሪሌሽንሺፖች አሉ፣ ብዙ ትዳሮች አሉ እና የሴቷ ቤተሰብ በጣም ጠንካራ ከሆነ የወንዱን ቤተሰብ ጫና የቤተሰቡ ጋር ሳይሆን ወንድየውን ጫና ምናምን ሊያሳድሩበት ይችላሉ። ሰብኮንሽስሊ ዳይሬክትሊ ያለ ሰብኮንሽስሊ በሆኑ ነገሮች ሰውየው ሰብኮንሽስሊ ፕሮግራም ይደረጋል። የሆነ ሰዓት የሆነ ነገር ሲፈጠር በቃ ሰውየው ሄዷል፣ ጥልቶሻል፣ አንቺንም ቤተሰብሽን ነው ወይ አንቺን ይወዳል ወይ ቤተሰብሽን ይጠላል ምናምን። ጀስት ሁለቱም በአንዴ ላይ ጥላ ይችላል፣ ግን ሄዷል በቃ አይመለስም። ወይ የሆነ በቃ በቀል ሪቬንጅ ምናምን ነው የሚፈልገው ራሱ ለውጦ ምናምን፣ ወይም ደግሞ ሀብቱን ከነሱ ወርሶ ምናምን እነሱ ብሎ ምናምን ችግር ያመጣል አለ። አይ የሚያደግነው በዚህ ያበዛ ሪሌሽን ውስጥ ያየነው ሴቷ እሱ ሴት በማድረግ ምናምን ስትራክት ስታረግ ነው። አንቺ ጋር ግን እሱን አላየንም፣ ልጁን አልተረዳሽም እና ምንድነው አንቺ አንድ የምታረጊው ነገር ቢኖር ኖሮ ምንድነው ቤተሰቦችን ኢግኖር አድርገሽ ከልጁ ጋር ሴትል ብታረጊ ኖሮ ትዳርሽ 100% ሴቭ ልታረጊ ትችላለሽ። የኔ ፐርሰናል አሰምሽን ነው እና ከዚህ በኋላ ስለሚፈጠረው ነገር አናውቅም፣ ግን እዛ ፊት የነበረውን ነገር ወይም ደግሞ አሁን ጀስት ዋይንድ ላድርገውና ነገሮችን ላስተካክል ብለሽ የምታስቢ ከሆነ ቤተሰቦችሽን አሳይድ አድርገሽ የእሱንም ቤተሰቦች አሳይድ አድርገሽ ልጁን እንደፈለግሽ አድርገሽ ማኖር የምትችይበት ነገር ያለ ይመስለኛል። ቢኮዝ ልጁም እንደዚህ ሳይኮሎጂካሊ ተቀጥቅጦ ሊሆን ይችላል እንደዚህ ጮማራ ሲሆነው እና እሱ ነው። ግን ከአንቺ በጣም የገረመኝ ነገር ለምንድነው ከሰዎች በጣም ብዙ ኮንፊርሜሽን ፈልጊው? ምን ያደርግልሻል? ዩአር በሀብት ደረጃም በጣም ከሀብታም ቤተሰብ የተገኘሽው ይመስለኛል ከአነጋገርሽ፣ ከፈሉ ምናምን ካልሽው፣ ከዛ ትምህርት ቤት ምናምን ስፔንድ ካረግሽው አመን ከሀቢትሽ እሱን ደስ አንደርስታንድ ላረግ ፈልጊያለሁ። ለምንድነው ከሰዎች ምንድነው ኮንፊርሜሽን ፈልጊው? ፖድካስቱን ላይ አንዳንድ አንቺ ሪያክሽኖች እያዩ ነበር እና የወጭ ቡድ ቲም ባይ ዘ ዌይ አንድ ትሪክ ሰርቶሻል። ምንድነው የአንቺ ፖድካስት 5 ሰዓት ነው የቆየው which is እቺ ልጅ ዋሽታነት ልጅ የሚል እንትን አላቸው። አንዳንድ ፖሊሶች የሚጠቀሙት ትሪክ አለ። ላይክ አንዳንድ ሰው አሁን ውሸት ሲያወራ ውሸት አንዴ ሊያወራ ይችላል፣ ሁለቴ ሊያወራ ይችላል፣ ሶስቴ ሊያወራ ይችላል።
4 የሚል ሊያወራ ይችላል። 5 እንደዚሁ ከዛ ዘን ባረዘምሽበት ቁጥር ሰዓቱን መጨረሻ ላይ እውነቱን ያወራል ማለት ነው። መለስ ምናምን እንደቀለዳቸው መጨረሻ የፈረሱና የወርቁ ጋሪ ምናምን አለ። አንቺም የሆነ ሰዓት ተምታቶብሽ ነበር፣ ግን ፍሎውን አስኬደሽዋል። የሆነ በቃ አላ እቺ እንትኗ አለች፣ ግን አፍተር ኦል አንቺ ትንሽ ለምን ተነካው ነው ለምን ተደፈርኩ ነው ገርም ኔቸር ነው።